ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ በፓርት ኦፍ ኮምፓውንድ ማይክሮስኮፕ ኤንድ ዜር ፋንክሽን በሚል ርዕስ አጠር ያለች ትምህርት ይዤላችሁ መጥቻለሁ። እንድትከታተሉኝ። ፓርትስ ኦፍ ኮምፓውንድ ማይክሮስኮፕ የሚለውን ስናይ ማይክሮስኮፕ ማለት እንግዲህ ሁላችሁም እንደምታውቁት በአይን የማይታዩ ትናንሽ ነገሮችን አጉልተን የምናይበት መሳሪያ ነው። በተለይ ደግሞ ኮምፓውንድ ማይክሮስኮፕ የምንለው ቱ ሌንስ ሲስተም ወይም ደግሞ አይፒስ እና ኦብጀክቲቭ ሌንስ ስላለው እንዲሁም ደግሞ በሌንስ ቁጥር 3 እና ከዛ በላይ ሌንሶች ሊኖሩ ስለሚችሉ የተለያዩ ፓርቶች አሉ። እነሱን አጠር አድርገን እናያለን። የማይክሮስኮፕ ፓርቶችን ስናይ የመጀመሪያው አይፒስ ሌንስ የምንለውን እናገኛለን። አይፒስ ሌንስ ማለት የአይን ምስሪት የምንለው ሲሆን ለአይናችን የቀረበ ሌንስ ነው። አብዛኛውን ጊዜ 10 ጊዜ 10 ታይምስ ማጉላት የሚችል የማይክሮስኮፕ ክፍል ነው። እሱን ከኖዝ ፒስ ጋር የሚያያይዘው ቲዩብ ደግሞ ይሄ የምታዩት ማለት ነው ቦዲ ቲዩብ ይባላል። ቦዲ ቲዩብ ማለት የማይክሮስኮፕ ፓርት ሲሆን የአይፒስ ሌንሱን ወይም ደግሞ የአይን ምስሪቱን ከኖዝ ፒስ ጋር የሚያገናኝ እንዲሁም የአይን ምስሪቱን ደግፎ የሚይዘው ፓርት ማለት ነው። ሌላኛው የማይክሮስኮፕ ክፍል ሪቮልቪንግ ኖዝ ፒስ እንለዋለን ወይም ደግሞ ተሽከርካሪ የሆነ ኖዝ ፒስ። ኖዝ ፒስ ለምን ይሽከረከራል የሚለውን ስናመጣው ለኦብጀክቲቭ ሌንሶችን ለመቀያየር ነው። እንደዚህ የምታዩት ጋር እዚች ጋር ያለችውን ፓርት ወደ ግራ ወደ ቀኝ ሮቴት ስናረጋት እነዚህ ሌንሶቹ ራሳቸውን ይቀይራሉ ማለት ነው። ስለዚህ ሌንሶቹን በሃይ ፓወር፣ በሎ ፓወር፣ በሚድል ፓወር መጠቀም ስንፈልግ ይሄንን ኖዝ ፒስ እያሽከረከርን እንጠቀማለን። ሌላኛው የማይክሮስኮፕ ክፍል ኦብጀክቲቭ ሌንስስ ናቸው። ኦብጀክቲቭ ሌንስ ማለት እዚህ ጋር የምታዩዋቸው እነዚህ ናቸው። በአብዛኛው 3 ኦብጀክቲቭ ሌንሶች ይኖራሉ። ሃይ፣ ሎው እና ሚድል ፓወር የምንላቸው። ሎው ፓወር የምንለው 4 ጊዜ የማጉላት አቅም ያለው ነው። ሚድል ፓወር የምንለው ደግሞ 10 ጊዜ የማጉላት አቅም ሲኖረው፣ ሃይ ፓወር የምንለው ትልቁ የማጉላት አቅም ያለው ደግሞ 40 ጊዜ የማጉላት አቅም ያለው ሌንስ ማለት ነው። ኦብጀክቲቭ ሌንስ የተባለው ወደ ኦብጀክቱ ወይም ደግሞ ወደምናየው ስፔስመን የቀረበ ስለሆነ ማለት ነው። ስቴጅ የምንለው ይሄ የምታዩት ጠረጴዛው ማለት ነው። ይሄ ስቴጅ የምንለው ይሄ ስቴጁ የሚያገለግለን የምናየውን ስፔስመን ወይም ደግሞ ያዘጋጀነው ናሙና የምናስቀምጥበት ቦታ ነው። መካከሉ ላይ ከታች ከብርሃን ምንጩ ወይም ደግሞ ከብርሃን ምንጩ የሚመጣ ብርሃን የሚያርፍበት ቀዳዳ ሲኖረው መካከል ላይ በዛ በቀዳዳ ብርሃን ይገባና የምናየውን ስፔስመን በአግባቡ እናያለን ማለት ነው። ሌላው ስቴጅ ክሊፕ የምንለው ስቴጅ ላይ ያለ ነገር ግን ልናየው ያዘጋጀነው ናሙና የተዘጋጀበትን ስላይድ እንዳይንቀሳቀስ አድርጎ የሚይዝልን ነው። አርም ሌላኛው የማይክሮስኮፕ ኮምፓውንድ ማይክሮስኮፕ ክፍል ሲሆን ይሄ ደግሞ ማይክሮስኮፑን ለመያዝ እንዲሁም ደግሞ እነዚህ ሌንሶቹ ከስፔስመኑ ካለበት ስቴጅ ጋር የሚያገናኘው ፓርት ነው። እሱ ባይኖር ሁለቱ የተለያዩ ይሆናሉ ማለት ነው። ስለዚህ በአብዛኛው to carry the microscope ወይም ደግሞ ማይክሮስኮፑን ለመያዝ እንጠቀምበታለን። ሌላው ሁለት አጀስት የምናደርግባቸው ወይም ደግሞ ስቴጅን በማንቀሳቀስ አይናችን ከምስሉ ጋር እንዲገናኝ ወይም ደግሞ ምስሉን ጥራት ባለው መንገድ በሌንሶቹ እንድናይ የሚያስችሉ ኖቦች አሉ። የመጀመሪያው ኮርስ አጀስትመንት ኖብ የምንለው ነው። እቺ የምታዩት ኖብ ማለት ነው ኮርስ አጀስትመንት ኖብ ትባላለች። ይሄም ስቴጁን ወደ ላይና ወደ ታች በማንቀሳቀስ ማየት የምንፈልገውን በተገቢው መንገድ እንድናይ የሚያስችለን ነው። ኮርስ አጀስትመንት ይሄ ከሆነ እቺኛዋ ደግሞ ፋይን አጀስትመንት እንላታለን ወይም ደግሞ ትንሿ በትንሽ መጠን አፕ ኤንድ ዳውን በማድረግ ራፍ ሻርፕ የሆነ ወይም ደግሞ በደንብ የሚታይ ምስል ማየት እንድንችል የሚያደርግ ነው። ሌላኛው ኮንደንሰር የምንለው ነው ወይም ዲያፍራም የምንለው። ዲያፍራም እንደምታዩት ከስቴጁ ስር ያለች ስትሆን it regulates the amount of light that pass through the stage ወይም ደግሞ በስቴጁ የሚመጣውን ብርሃን ከኢሉሚኔተሩ ወደ ስቴጅ የሚሄደውን ብርሃን መጠን መቆጣጠር ነው። ከበዛ መቀነስ፣ ካነሰ ደግሞ በመጨመር ትክክለኛ የሆነ ማየት የምንፈልገውን ምስል ማየት ባለብን ደረጃ እንድናይ የሚያስችል ፓርት ነው። ኢሉሚኔተር የምንለው ሶርስ ኦፍ ላይት ነው ወይም ደግሞ የላይት ምንጭ ነው። ያ ላይት ለምንድን ነው የሚያገለግለው ስንል በስቴጅ ውስጥ ካለፈ በኋላ ስፔስመኑ ላይ ይበራና
ስፔስመኑን ጥርት አድርገን እንድናይ የሚያስችለን ማለት ነው። የመጨረሻው ቤዝ ሲሆን ቤዝ ማለት ማይክሮስኮፑ ቀጥ ብሎ የሚቀመጥበት ከፍ አድርገን የምናስቀምጥበት ማለት ነው። ወይም ደግሞ ብዙ ጊዜ ስንይዝ በአንድ እጃችን አርሙን በሌላኛው ደግሞ ቤዙን እንይዛለን። ስለዚህ ማይክሮስኮፕ ለመያዝ እንዲሁም ደግሞ ቀጥ ብሎ እንዲቀመጥ የሚያደርግ ፓርት ነው ቤዝ የምንለው። የተወሰኑ አጠር ያሉ ኖቶችን እንደሚከተለው ለቅላችኋለሁ፣ አንብቧቸው። ካነበባችሁ በኋላ ደግሞ ያው ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሌሎች ቪዲዮዎችን በቅርብ ጊዜ የምንለቅ ይሆናል። መልካም ቆይታ። እናመሰግናለን።